ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? በያላችሁበት የዓለም ክፍል ሰላምና ጤና ለእናንተ እንዲሆን እየተመኘን ዛሬም እንደተለመደው ወቅታዊ አሳሳቢና ሀገራዊ ፋይዳ ያላቸው መረጃዎች አጠናክረን ወደ እናንተ መጥተናል። በዛሬው ሰፋ ያለ ዜና ትንታኔያችን ሶስት አበይት ጉዳዮች በጥልቀት እንመለከታለን። የመጀመሪያው ዋነኛው ጉዳያችን ከአትላንቲክ ውቅያኖስ ማዶ ከአሜሪካ ዋሽንግተን ዲሲ የተሰማው ዜና ነው። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ላለፉት ዓመታት አግኝተውት የነበረው የሕግ ከለላ ሊነሳ መሆኑ ተረጋገጠ። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢትዮጵያ ላይ ያሳለፈው አዲሱ የመውጫ ቀነ ገደብ መቼ ነው? መንግስት ያስቀመጣቸው ሁለት ምርጫዎችስ ምንድን ናቸው? ከውሳኔዎቹ በስተጀርባ ያለው ፖለቲካዊና ሕጋዊ አንድምታስ ምን ይመስላል? ይህንን በስፋት እንዳሳለን። በሁለተኛ በሀገራችን ኢትዮጵያ የጤና ስጋት ሆኖ የሰነበተው የማርበርግ ቫይረስ ወረርሽኝ ጉዳይ አዲስ መልክ ይዟል። በቃ ጠፋ ተቆጣጠር ነው በተባለበት ሰዓት ከ9 ቀናት ዝምታ በኋላ በቫይረሱ የተያዘ አዲስ ሰው መገኘቱ ተሰምቷል። ይህ ምንን ያመለክታል? አሁን ላይ ያለው አጠቃላይ ሟቾችና ያገገሙ ሰዎች ቁጥር ምን ደረጃ ላይ ይገኛል? የጤና ባለሙያዎችስ ምን እያሉ ነው? በመጨረሻም ከአሳሳቢ ጉዳዮች ወጣ ብለን የኢትዮጵያ ስም በዓለም አደባባይ ያስጠራ ስለሚገኘው የኢትዮጵያ አየር መንገድ ስኬት እናወራለን። አየር መንገዳችን የራሱ አውሮፕላኖች ከማበረር አልፎ የምዕራብና የደቡብ አፍሪካ ሀገራትን አየር መንገዶች እንዴት በበላይነት እየመራ እንደሆነ በተለይም የቶጎው አስካ አየር መንገድ ከዜሮ ተነስቶ እንዴት የአፍሪካ ግዙፍ ተቋም እንዳደረገው የሚተነትን መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር ጉዳያችን ስንገባ ቀዳሚውን ሽፋን የምንሰጠው ብዙ ወገኖቻችን እንቅልፍ ለነሳው የአሜሪካ ጉዳይ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባሳለፈው አዲስና ወሳኝ የፖሊሲ ለውጥ ላለፉት ዓመታት ለኢትዮጵያውያን ተሰጥቶ የነበረው ጊዜ የጥበቃ ሁኔታ ወይም ቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ እንደማይራዘም በይፋ አስታውቋል። ለመሆኑ ቲፒኤስ ወይም ጊዜያዊ የጥበቃ ሁኔታ ምንድን ነው? ይህ አሰራር የአሜሪካ መንግስት በሀገራችን ጦርነት፣ የተፈጥሮ አደጋም ሌላ ቀውስ ላለባቸው ዜጎች ወደ ሀገራቸው መመለስ አደገኛ ስለሆነ ለጊዜው አሜሪካ ውስጥ እንዲቆዩና እንዲሰሩ የሚሰጥ ፈቃድ ነው። ኢትዮጵያንም በሰሜኑ የሀገራችን ክፍል ተከስቶ በነበረው ጦርነት ምክንያት የዚህ ተጠቃሚ ነበሩ። ሆኖም አሁን ላይ የአሜሪካ መንግስት በተለይም ወደ ስልጣን የመጣው የፕሬዝዳንት ዶናልድ ትራምፕ አስተዳደር አቋሙን ቀይሯል። የደህንነት መስሪያ ቤቱ ባወጣው መግለጫ በኢትዮጵያ ላይ ሁኔታ ተሻሽሏል፣ የነበረ ግጭት በስምምነት ቆሟል፣ እንዲሁም የመንግስት መዋቅር በተረጋጋ ሁኔታ እየሰራ ነው በሚል ድምዳሜ ዜጎች ወደ ሀገራቸው መመለስ ይችላሉ ሲል ወስኗል። ይህ ሁኔታ በተለይ ላለፉት 3 ዓመታት የዚህ የጥበቃ ጥላ ስር ተጠልለው ለነበሩ ከ5000 በላይ ለሚሆኑ ኢትዮጵያውያን ከባድ ራስ ምታት ሆኗል። ሆኖም መንግስት በአስቸኳይ ውጡ አላለም። የተቀመጠ ማስተካከያ ጊዜ አለ። ይህ ጊዜ መኖሪያ ፈቃዳቸው ያላቸው ኢትዮጵያውያን አሜሪካን ለቀው ለመውጣት 18 ወይም የ1 ዓመት ተኩል ጊዜ ተሰጥቷቸዋል። የጊዜ ገደቡ የሚያበቃው ፌብሩዋሪ 13 2026 ነው። ይህን ቀን በቀይ ቀለም የተሰመረበት የመጨረሻ ቀን ነው። የአሜሪካ መንግስት ስደተኞቹ ያቀረቡ ሁለት አማራጮች አሉ። እነዚህ አማራጮች በጥንቃቄ መመልከት ያስፈልጋል። የመጀመሪያ አማራጭ በፈቃደኝነት መመለስ። ይህ ለስደተኞች የተሻለ እድል የሚሰጥ ነው። መንግስት ባስቀመጠው የጊዜ ገደብ ውስጥ ማለትም የካቲት 2026 ድረስ በራሳቸው ፈቃድ ወደ ሀገሬ መለሳለሁ ብለው ለሚወስኑ ሰዎች ልዩ የድጋፍ ፓኬጅ ተዘጋጅቷል። አንደኛ፣ የአሜሪካ መንግስት ሙሉ የአውሮፕላን ትኬት ወጪያቸውን ይሸፍናል። ሁለተኛ እና ዋናው ነገር ወደ ኢትዮጵያ ሲገቡ ለጊዜው መቋቋሚያ የሚሆን $1000 የኪስ ገንዘብ እንደሚሰጣቸው ቃል ተገብቷል። የአካሄድ መንግስት ለስደተኞቹን በካቴና አስሮ በመግዳጅ ከመጫን ይልቅ በክብርና በሰላም እንዲወጡ ለማድረግ የተዘረጋ ስልት ነው። በፈቃደኝነት መውጣት ወደፊት በሌላ ህጋዊ መንገድ ወደ አሜሪካ የመመለስ እድል ሙሉ በሙሉ አይዘጋም። ሁለተኛና አስፈሪው አማራጭ ደግሞ የግዳጅ መባረር ነው። አንድ ስደተኛ እስከ ተጠቀሰው ቀን ድረስ በፈቃደኝነት ካልወጣ ወይም ህጋዊ መኖሪያ ፈቃድ ወደ ሌላ አይነት ካልቀየረ ከፌብሩዋሪ 13 26 በኋላ በግዳጅ ከአሜሪካ እንዲባረር ይደረጋል። በዚህ ሁኔታ ውስጥ የሚባረሩ ሰዎች ምንም አይነት የገንዘብ ድጋፍ የማያገኙ ሲሆን ፓስፖርታቸው ላይ ዲፖርትድ የሚል ምልክት ስለሚቀመጥ ወደፊት ወደ አሜሪካ ሆነ ወደ ሌሎች ምዕራባውያን ሀገራት የሚድላቸው ይጨልማል። ስለሆነም በዚህ አጣብቂኝ ውስጥ የምትገኙ ወገኖች ጉዳዩን ከባድና የህጋዊ አንድምታም የሰፋ በመሆኑ ቀሪውን 18 ወራት በአግባቡ ልትጠቀሙበት ይገባል። የህግ ባለሙያዎች እንደሚመክሩት በዚህ ጊዜ ውስጥ ሌላ ህጋዊ መኖሪያ አማራጭ ወይም ለምሳሌ በጋብቻ፣ በስራ፣ በትምህርት ወይም በሌላ በስደተኞች ጥያቄ ማግኘት ይቻል እንደሆነ ማጣራት ብልህነት ነው ሲሉ ይመክራሉ። ወደ ሁለተኛ ጉዳያችን ሸጋገር። በሀገራችን ኢትዮጵያ የህዝብ ጤና ስጋት ሆኖ የሰነበተው የማርበርግ ቫይረስ ወረርሽኝ ጉዳይ አሁንም ትኩረት እንደሚሻ አዳዲስ መረጃዎች እያመለከቱ ነው።
ለተወሰኑ ቀናት በሽታው ጠፋ፣ ስርጭቱም ቆመ ተብሎ ተስፋ ተጥሎ የነበረ ቢሆንም ቫይረሱ ዳግም ራሱን አሳይቷል። የኢትዮጵያ ጤና ሚኒስቴር ትላንት ባወጣው መግለጫ ላለፉት ተከታታይ 9 ቀናት ምንም አይነት አዲስ በቫይረሱ የተያዙ ሰው ሳይገኝ ቆይቶ የነበረ ቢሆንም በ10ኛው ቀን ግን አንድ አዲስ ታማሚ መገኘቱን አረጋግጧል። ይህ ክስተት ለሕክምና ባለሙያዎች ሆነ ለሕዝብ ያስተላለፈው አንድ ግልጽ መልእክት አለ። ይኸውም ወረርሽኙ ሲጠፋ ያደፈጠ እንደሚመስልና አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው። አዲሱ ታማሚ የተገኘው ከየት ነው የሚለው ጥያቄ ወሳኝ ነው። እንደ ሚኒስቴሩ መግለጫ ግለሰቡ ከሰማይ የወረደ ሳይሆን ከዚህ ቀደም ቫይረሱ ከተገኘባቸው ሰዎች ጋር የቅርብ ንክኪ ነበራቸው ተብለው በክትትልና አሰሳ ዝርዝር ውስጥ ከነበሩ ሰዎች መካከል ነው። ይህ የሚያሳየው የማርበርግ ቫይረስ በሰውነቱ ውስጥ ተደብቆ የሚቆይበት ወይም የመፈልፈያ ጊዜው ከተገመተው ሊረዝም እንደሚችል ነው። ስለዚህ አንድ ሰው ዛሬ ጤነኛ ስለመሰለ ብቻ ነፃ ነው ማለት እንደማይቻል ይህ አጋጣሚ ያስተምረናል። እስካሁን በኢትዮጵያ የተደረገው አጠቃላይ የላቦራቶሪ ምርመራ ሂደት 1765 የሚሆኑ ናሙናዎች ተመርምረዋል። ከእነዚህም ውስጥ 64 ሰዎች ቫይረሱ ተገኝቶባቸዋል። ከቁጥር መረዳት እንደሚቻለው ስርጭቱ ገና አልቆመም። በጣም የሚያሳዝነው ነገር ከእነዚህ መካከል 14 ሰዎች ሕይወት አልፏል። ለቤተሰቦቻቸው መጽናናትን እንመኛለን። ሆኖም ግን ተስፋ ሰጪው ነገር 48 ከዚህ ጉዳይ በሽታ አገግሞ ወደ ቤታቸው እና ወደ ማህበረሰባቸው መመለስ መቻላቸው ነው። የማርበርግ ቫይረስ እንደ ኢቦላ ሁሉ የሞት ምጣኔው እስከ 88% ሊደርስ እንደሚችል አደገኛ በሽታ ነው። ነገር ግን በሀገራችን የሚታየው የማገገም ቁጥር የሕክምና ባለሙያዎች እየሰሩ ያለው ስራና እየሰጡት ያለው እንክብካቤ ምን ያህል ውጤታማ እንደሆነ ምስክር ነው። በአሁኑ ሰዓት ለይቶ ማቆያ ማዕከላት ውስጥ ሕክምና እየተከታተሉ የሚገኙ 2 ሰዎች ብቻ መሆናቸውን የጤና ሚኒስቴር ገልጿል። ቁጥሩ ትንሽ ቢመስልም አንድም ሰው ቫይረሱን ይዞ እስካለ ድረስ ስጋቱ አለ ማለት ነው። ስለሆነም ህብረተሰቡን አሁንም ጥንቃቄውን መቀጠል አለበት። የቫይረሱ ምልክቶች ማለትም ከፍተኛ ትኩሳት፣ ራስ ምታትና መድማት ሲታዩ በፍጥነት ወደ ሕክምና ተቋም መሄድ እንዲሁም ንክኪን መቀነስ የሁሉም ዜጋ ግዴታ ነው። ከአሳሳቢ ዜናዎች ወጣ ብለን የሀገርን ገጽታ ወደሚገነባውና የኢትዮጵያን የዲፕሎማሲ አቅም ወደሚያሳየው ዜና እንለፍ። የኢትዮጵያ አየር መንገድ በራሱ ከሚያደርገው ዓለም አቀፍ በረራ ባሻገር ሌሎች የአፍሪካ ሀገራት አየር መንገዶችን በማስተዳደርና በአክሲዮን በመሳተፍ አፍሪካን በሸረሪት ድር እያገናኘ ይገኛል። አየር መንገዳችን ከሀገር አልፎ ከአህጉር ኩራት መሆኑን በተግባር እያስመሰከረ ነው። የኢትዮጵያ አየር መንገድ በአሁኑ ወቅት እንደ ቶጎ፣ አስካይ፣ ዲሞክራቲክ ሪፐብሊክ ኮንጎ አየር መንገድ፣ የማላዊ አየር መንገድ እና የዛምቢያ አየር መንገዶችን ባለቤትነት እና በማኔጅመንት ኮንትራት እየመራ ይገኛል። አየር መንገዱ በእነዚህ ተቋማት ውስጥ በአማካይ 45 እስከ 49 የሚሆን ድርሻ የያዘ ሲሆን ቀሪውን ድርሻ ደግሞ የሀገሪቱ መንግስታት እና የግል ባለሀብቶች ይይዛሉ። ይህ ስትራቴጂ የኢትዮጵያ አየር መንገድ የአስተዳደር ስራውን ሙሉ በሙሉ እንዲቆጣጠርና በዘመናዊ መንገድ እንዲመራቸው አስችሎታል። እዚህ ላይ አንድ ተአምራዊ ስኬት ማንሳት ተገቢ ነው። በተለይም በምዕራብ አፍሪካ ቶጎ ላይ መቀመጫውን ያደረገው አስካይ አየር መንገድ ጉዳይ ነው። እንደሚታወሰው ከዓመታት በፊት የምዕራብ አፍሪካ ኩራት የነበረው ኤር አፍሪካ በኪሳራ ከፈራረሰ በኋላ ያ ሁሉ ቀጠና አስተማማኝ አየር መንገድ አጥቶ ነበር። የኢትዮጵያ አየር መንገድ ይህን ክፍተት በብልሃት ተጠቅሞበታል። የኢትዮጵያ አየር መንገድ በስትራቴጂያዊ አመራር ያቋቋመው አስካይ አየር መንገድ ዛሬ ላይ በምዕራብ አፍሪካ ተወዳዳሪ የሌለው ግዙፍ አየር መንገድ ሆኗል። በኢትዮጵያን ፓይለቶች፣ ቴክኒሻኖችና አመራሮች ብቃት የሚመራው ይህ አየር መንገድ በአሁኑ ሰዓት በ30 የአፍሪካ ሀገራት መዳረሻዎች ያሉት ሲሆን በዓመት ብቻ 1.1 ሚሊዮን መንገደኞች በማጓጓዝ ከፍተኛ ትርፍ እያጋበሰ ይገኛል። ይህ ማለት ምን ማለት ነው? የኢትዮጵያ አየር መንገድ በአዲስ አበባ ቦሌ አውሮፕላን ማረፊያ ብቻ ሳይወሰን በቶጎ ሎሜ፣ በማላይ ሊሎንግዌ እና በዛምቢያ ሎሳካ ሁለተኛና ሶስተኛ የትራንዚት ማዕከላዊ ፈጥሯል ማለት ነው። ይህ ስልት አፍሪካን ከአፍሪካ እንዲሁም አፍሪካን ከዓለም ጋር በማገናኘት ረገድ አየር መንገዳችን የማይተካ አድርጎታል። ይህ የአቪዬሽን ዲፕሎማሲ ለሀገራችን ምንጭ ምንዛሬ ከማስገኘቱም በላይ ኢትዮጵያ በአፍሪካ ፖለቲካ እና በኢኮኖሚ ላይ ያላትን ተሰሚነት ከፍ የሚያደርግ ነው። የተከበራችሁ ተመልካቾቻችን ዛሬ በሰፊው የዳሰስናቸው የአሜሪካዊ ቲፒኤስ ውሳኔ አንድምታ፣ በሀገራችን ኢትዮጵያ ስጋት የሆነው የማርበርግ ቫይረስ አዲስ ክስተት እንዲሁም የኢትዮጵያ አየር መንገድ አህጉራዊ ስኬት እነዚህን ይመስሉ ነበር። በተለይ በአሜሪካ ያላችሁ ወገኖቻችን ሰጠን 18 ወራት ጊዜ ቀነ ገደብ ተጠቅማችሁ ጉዳዮችን በሰከነ መንፈስ እንድትመለከቱና አስፈላጊውን ሕጋዊ ምክር እንድታገኙ የመከረን በሀገር ቤትም የማርበርግ ቫይረስ ለመከላከል የጤና ባለሙያዎች ምክር እንድትሰሙ አደራ እንላለን። የዛሬው ዝግጅታችን እዚህ ላይ እናበቃለን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አዲስ መረጃ እስክንገናኝ ሰላም ለሀገራችን ኢትዮጵያ፣ ሰላም ለዓለማችን ይሁን። ቸር ያሰማን።